የዛሬው ቪዲዮ ውፍረት ለመቀነስ ለተቸገራችሁ ሰዎች ነው። ሳይንሳዊ የሆኑ 3 መሰረታዊ ነገሮችን ይዤላችሁ መጥቻለሁ። እኔ ራሴ ተግብሬያቸው 20 ኪሎ ቀንሼበታለሁ። የመጀመሪያው የምናስገባውን የምግብ መጠን መቀነስ መቻል ይኖርብናል። ውፍረት መቀነስ ከፈለግን አብዛኞቻችን ትኩረት የምንሰጠው ምን አይነት ምግቦችን እናቁም፣ ምን አይነት ምግቦችን ደግሞ እናካት ውፍረታችንን ለመቀነስ በሚለው ላይ ነው መሆን ያለበት። ግን መጠኑ ምን ያክል ነው እያስገባን ያለነው በየቀኑ ወደ ሰውነታችን ውስጥ የሚለውን ማወቅ ይኖርብናል። እሱን መቀነስ ይኖርብናል። ሁለተኛው የምናስወጣውን የኃይል መጠን መጨመር ይኖርብናል። በቀን ውስጥ ቢያንስ ለ30 ደቂቃ የምንወዳቸውን አይነት ስፖርቶች በማካተት የምናስወጣውን የኃይል መጠን መጨመር ይኖርብናል። ሶስተኛው በቂ እንቅልፍ መተኛት ይኖርብናል። ቢያንስ በቀን ከ7 እስከ 8 ሰዓታት መተኛት ይኖርብናል። ያንን የምናደርገው ለምንድን ነው? ሰውነታችን በእንቅልፍ ሰዓት ነው ሆርሞናችንን ባላንስ የሚያደርገው። ፋት ስቶር እንዳናደርግ ይጠቅመናል። እነዚህን 3 ነገሮች መሰረታዊ ነገሮች ተግብሯቸው ውጤት ታዩበታላችሁ።